ይህ ሰውዬ ልጁን ከወንዙ ዳርቻ እንድትጠብቀው ነግሯት ወንዙ ውስጥ የገባባትን ኳስ ለማውጣት ከፏፏቴው ጀርባ ይገባል። ጆን ኳሱን ይዞ ሲመለስ ግን በወንዙ ዳርቻ የነበረችው ልጁ በድንገት ጠፍታ ነበር። ቢጮህም አካባቢው ጭር ያለ ነበረ። ፈላጊ ቡድኖች መጥተው ብትፈለግም ልትገኝ አልቻለችም። ባለቤቱ ልጃቸውን እንዲፈልግ እያለቀሰች ብትለምነውም ቀንና ሌሊት ተፈልጋ ልጁ ልትገኝ አልቻለችም። ነገሩም የአካባቢው ዋና ዜና ሆነ። ፖሊስ ክስተቱን እንዲያስረዳ ሲጠይቀው ጆን ያንን ህመም ማስታወስ አልቻለም ነበር። በመጨረሻም የቅርብ ወዳጁ ቢሊ ወደ ቤት ወሰደው። እቤት ሲደርሱ ከባለቤቱ ጋር ጭቅጭቅ ተነሳ። እሷ መቀመጥና ፍለጋውን ማቆም አልፈለገችም። ቢሊ ጆን እንዲያርፍ ነግሮት ባለቤቱን እንደሚከታተልለት ቃል ገባለት። ጆን በተጨነቀና በተሰበረ መንፈስ እራት ሊሰራ ሲሞክር ድስቱ ላይ ያለው ዘይት ፈልቶ ሲደፋ እንኳን አላስተዋለም ነበር። ይህን ያየችው ባለቤቱ ምንም ሳትናገር ጥላ ወጣች። ከአንድ ወር በኋላ ከቃጠሎ ጉዳት ያገገመው ጆን ባለቤቱ ያለችበት ቦታ ሄዶ በሩን ሲከፍት ሚስቱ ከቅርብ ወዳጁ ቢሊ ጋር ግንኙነት መጀመራቸውን አይቶ ደነገጠ። ነገር ግን ወዲያውኑ አልተቆጣትም። ጆን ከአባቱ ጋር ለመኖር ወሰነ። ስራውንም ወደ ታክሲ ነጂነት ለወጠ። ከዓመት በኋላ ፖሊስ መዝገቡን መዝጋቱን አወቀ። በተጨማሪም የቀድሞ ሚስቱ የቢሊን ልጅ አርግዛ ነበር። በገና ዕለት ጆን ቢሊን ለማግኘት ሄደ። ቢሊ በፖሊስ በኩል አሁንም ፍንጭ ያገኛል ብሎ ተመኝቶ ነበር። ነገር ግን ቢሊ ማድረግ የሚችለውን ሁሉ እንዳደረገ እና የጆን ጥያቄዎች ከአቅም በላይ እንደሆኑ ነገረው። ሚስቱ የጋብቻ ቀለበቷን እንደወለቀች ባየ ጊዜ ልጃችን ብትመለስስ ሲል ጠየቃት። እሷ ግን ተስፋ ቆርጣ ነበር። በዚያው ምሽት ጆን ወደ ሚስቱ ቤት ሄዶ እንደገና ስለጠፋችው ልጃቸው ተከራከሩ። ነገር ግን በድንገት ሚስቱ የምጥ ህመም ተሰማት። ጆን ጊዜ ሳያባክን እርዳታ አደረገላት። ህፃኗ ላይ ስትወለድ ልክ እንደጠፋችው ልጃቸው ሴት ነበረች። ጆን ህፃኗን ሲያቅፍ ልክ የራሱ ልጅ እንደሆነች እና ቤተሰባቸው እንደገና እንደተሰበሰበ ያህል ተሰማው። በዚያው ቅጽበት ቢሊ ከስራው ተመለሰ። ጆን የመሄጃው ጊዜ እንደደረሰ ተረዳ። ንጋት ላይ ብቻውን መንገድ ላይ የተጓዘ ጆን ለመጀመሪያ ጊዜ ባለቤቱና ልጁን ማጣቱን አምኖ በመቀበል ብቻውን ለማሳለፍ ወሰነ።